ካሪ ወይስ በእናትህ እዚህ ጋር ሽንት ቤት ደርሼ ልመለስ እንዴ? ስንመለስ አረን ያልቻልኩም በእናትህ እዚህ ጋር ላቆምና ይደብራችኋል። በጠይቅልኝ እና ጥራ ወጥቼ እንደፈለክ ስትፈልግ ወጥተህ ስትፈልግ አትወጣ። አይኔ እንዴ አሁን አልሳ ወንድም የስራልሽ እና መሳሪው ያሰረች ነው እንዴ? ሰው ምንድነው? ለምንድነው ሞርዶን ይስጀምር? ለምን አታውቁም? በጉልበት ነው ተወርደው እንዴ? ጌታ ገጨሽኝ አይደል ያልከው እኮ እንሄዳለን። ግባ ያረን አስገባልኝ። ግባ አቡሌለም እንዴ? ቦጭቂለት ይለኛል እንዴ? ቦጭቂ አርቦጭ ማቦጭ አሳክሟለሁ። ግባ አንተ ዝም በል በቃ። ሰማይ ቀስበል አንተ ቀስበል። አብሮኝ ይሄዳል። ተወዳጅ የሆኑ አርቲስቶቻችን የታክሲ ሹፌርና ረዳት ሆነው ከነገ ጧት ጀምሮ ወደ ያለው አትበል እዛም ተዋትበል እዛም ወይኔ ጸጉራችን እንደ ባንዲራ እንዳይውለበለብ ወደኋላ ደረስን። መገናኛ አሁን ለሙቴል ጋር ለሙቴል መገናኛ እንዳትዪ ኦሬዲ ለሙቴል መገናኛ አርዝሙ እንደሱ መገናኛ አይ የጠለቡብን ምንድነው? ለኛ ቅድሚያ ሰጥተው እንጀራ እናቴ ቀላል ይመስላል። ምንም ነገር ሲያዩት ቀላል ይመስላል እኮ። ኧረ ደረስን እኮ ምን እናርግ? በባዶ መገናኛ ነች። ነይ ግቢየከ መገናኛ የሰው ፊት ማየት ይከብዳል። ብዙ ሰው ሂሳብ አልተቀበልኩም። አተራጂ ምንሃል እንዴ? ሳቂ በታሽ ለታችሁ እግዚአብሔር። አሁን የመጀመሪያ ዛሬ ጧት እንደጀመርን በጣም ያስቅ ነበርና አቤት ወዬ ታም እንስራ ዲጂው እሺ ታምዬ ዲጂው ለሺ እሺ ዲጂው እሺ ለቀም አድርገና ለሻያችን ተሸክቱ እሺ ናራ ትሄዳለህ ስላለመድክ ምን ፈልገው ነው ግር ብለው ሲመጡ ምን ተፈጠረ? እሺ በባዶ ነበር ይሄድን ሁለት ሰው ብቻ ነበር። ከዛ በባዶ ነው የሆነ ሰዓት ላይ ሰው በቃ ታካለ እንዳለ ግር ብሎ ሲገባ ምን ላውራ ግራ ገባኝ። ማን ልጠይቅ? አረፍ እስኪ ሰጥኝ አረፍ ወደዛ ዞር ተርፈንዳችኝ ቡቻ እሺ ነካው በቃ ሼቡ ሰማ እና ግን በደው አልደወሉም እንዴ? ኧረ አልደወሉም። አይገርምሽም? ኧረ አባዬ የቁርስ አልሰሩ ማለት ኧረ ወደ ቃሊቲ እንለካዋለን አሉ እኮ እነሱ። ይሄ ምን አይነት ነው በእናትህ ያስጠላ። እዛ ደርሰው ሊመለሱ እስኪ ያዘው እዚህ ጋር ኧረ ዝም ብለህ ቦሌ ናችሁ? ቦሌ ሁለት ጫፍ ላይ የነበረው ሰልፈኛ ሞራል ያመጣልኝ እንደዛ ገና በር እንደከፈተ ሁሉም ድርግም ብሎ ነው የገባው። ጭራሽ ጎማ ላይ ሁሉ አስቀምጠን ነበር። ያቺ ነች ብርታት የሆነች የመጀመሪያ እንጂ ባዶ ብንሆን ኖሮ ችግር ውስጥ ገብተን አንድ ሰው ይሳደባል የሚማታም አለ። ግን ከዚህ በላይ ግን በጣም ከባዱ ቻሌንጅ ኢዮብን በጣም በስማም ኦልሞስት 90% ያውቀዋል። ቦሌ ወጣ በላ እንደሱ እኮ ሲሆን ድምጽ አይሰማም ጋይስ። ወደ አፈና ወጣ። እንደውም ቆይ አሪፍ ወጥቼ ለመጥራት ካንቺ ጋር ለመገላገል እንደሱ ማትወርቅ ብኛል። አይ አይደለም ዲጂ እንዴ ተወካለው እኮ ውጣና ጥራስቲኝ እንዲወጣልሽ ነው የወጣው። የፈረንጅ ወደ የበላቸው ሰዎችን ያገኘነውና እንግሊዘኛ ብቻ ነበር። በቃ ዝቡ እንትናችን የጀመረው በስማም ብለን የጀመረው በእንግሊዘኛና ሲጋተታቸው ነበረ።
የማን ራስታ? So which way you go to? Straight down, straight over. Yeah, are you going to Bole? Yeah, I just go straight. እሺ በቃ አማርኛ ትችላለህ አረ? Do you speak Amharic? Yes. Where you from? England. England? Oh. Oh, my father is from Spain. Yeah. Really? በተጣላ ጸቡ ምንድነው? ኧረ ብዙ ነው ከሆኑ ሰዎች ጋርና አርዳለሁ አለ አንድ ሰውዬ። እሺ ወደ ጣቢያ ነኝ አሳርዳለሁ። ኖ ለምን ህግ ቦታ መሄድ እፈልጋለሁ። ቆይ ጣቢያ እኔ ህግ ቦታ መሄድ እፈልጋለሁ። እስኪ አንተ በእናትህ ዝም በል ነው አፉን ይከፍት እና ግራ የሚገባ ነገር ነው። ድራማ ነው ይመስል እና ሲጮ አየሁትና ይሄ ነው ስልክ አልኩት ለዛኛው አንስቲ ለምን ነው እናንተ ምስክር ትሆነኛለህ? ሌሎቻችሁ ተጠንቀቁ። የሌባ ታክሲ ነው። አንተ ምስክር ትሆነኛለህ። አንተ ምስክር ትሆነኛለህ። እሱ አለመሆኑን ለማረጋገጥ ማለት ነው። አንድ ሰው ይሰማለሁ ከኋላውኝ ስንት ነው ከዚህ ሜክሲኮ ምናምን ይሏል። እንደዚህ የሶስት ሰው ስንት ይመጣል? የስድስት ሰው ንገረኝ ምናምንና አላታቀውም አይደለም አንተማ ከሌን እና በእሱ ቻሌንጅ አይደለም ከጠጣ ነው ስድብ ከገጠመን ችግር ባሻገር ማለት ነው አይደል? የምን የምን ሲል ያ ካሜራ ነው እቃ ነው የገቡት ሰዎች በሙሉ ጥርሳቸው እየተከደነ አልነበረ በጣም እየሳቀን ዘና እያልን ምናምን ነበር ይሄው We can take you 150 but we have to take another people. Okay. እንሂድ 150 ብር ጨነ ነው ሰው መንገድ ላይ እየጫነ መሄድ እንችላለን። ወደ ቃሊቲ እንሂድ። Okay. Because we are brothers, you know. ሁለት መቶ So what about 200? No, خلاص I said you 150. You said okay. እሺ 150 በቃ Okay 150 እሺ ትንሽ ፊቴን ማዞር አቁቶኝ ነበር የኋላ ወንበር ላይ ሂሳብ ለመሰብሰብ የነበረ እንደ ጉማሬ ነበር ተሽከረከረው የነበረ ወንበሩ ብዙ ሰው ሁለተኛ ከኔ አጠገብ ከሹፌሩ ኋላ ዳር ላይ ያለውን ሰው ያለው እዛ የተቀመጠው ሁሉ በኩርኩም መጥቼ ጣቢያ ያለው ራማን ከምን ተጨቃጨ ለምን ጣቢያ መቆም ማለት ጣቢያ የምታወራው እዚህ ያመንከው ነው የሁለታችሁም ስራ ነች እቺ ዝም በል ፈራ ምንም አያወራም ምንም አላወራም እኔ ፈራው አንተ መስክር ሲባል መሰክራለሁ መሰክራለሁ ግን ተርቃላዩ ለኔ አንስቼ ሰጠው ከዚህ ጋር አንስቼ ሰጠው እኔ ነኝ ተመሰክራለሁ ልክ አው ሰደው መለሳለስን ሲያቀያኛው ደግሞ አንተ ራሱ ስልኩ ስታገኝ እንደ ዝም ብለህ ተሰጠኛለህ የማይሆን ነገር የዛኔ አስነቀለ አንቺም ጭምር ማለት አንተ በእናትህ ሷኮ ሞተር ያዝልኝ እሷ ጋር ትጭባት ተፈለከ እኔ ጋር ጩሁ ምን እያልሽ ነው ልታሰሩጂ እኮ ነበር ወታል አይኔ እንት አሁን አልሳ ወንድም የስራንስ እና መሳሪው እያሰረች ነው እንደ ሰው ደስ የሚል ፓርት አለው በጣም ከቲጂ ጋር ደስ የሚል ጊዜ ነው ያሳለፍነው በቃ በጣም ታሪ ወይስ በእናትህ ጋር ሽንት ቤት ደርሼ ልመለስ እንዴ ስንመለስ አራን ያልቻልኩም በእናትህ ጋር ላቆምና ይደብራችኋል በጠይቅልኝ አንቺ ሁሌ ብትሻይቶሽ አየምሬ ነው በእናትህ ታሪ የሆነት ይደብራችኋል ነፍሴ የሆነ ታሪ ያልቻልኩም በእናትህ አቤት አልሰማሁሽም እንደዳሽኝ አልሰማሁሽም ምኑ ስራው ነው ይሄ ሹፍር ነው እና አሁንማ በቃ ተሻግረሽ ትወርጃለሽ እዚህ ጋር ወርድና ዞር እንመልሳለሽ ነፍሴ አረ ዞር ይሻለኛል አንደኛ ወዴ ናቸው በእናትህ ወይ በዚህ ሸውልለው እንዴ በጣም የተዝናና ረዳት ነው ያለኝ በዛ ላይ ተሳፋሪው ነው የሚጠራው እንጂ እሱ አይጠራም አንዳንዴ ማለት ነው አንዳንዴ በር ከፍቶ እሱ ቁጭ ብሎ ማለት ነው ጠጋ በልልኝ አሳልፈኝ ብለው ላይ ግን እና ጥራ ወጥቼ እንደፈለክ ስትፈልግ ወጥተህ ስትፈልግ አትወጣ ስቴሪዮ ሜክሲኮ ናችሁ አይ እንኳን እዚሁሽ አንዱ ሰክሯል አረቄውን ላይ ይዞ ነው የገባው ከኔ አጠገም ነበር የተቀመጠው አረቄና ሎሚ ነው ይዞ ገባው ከሱ የሱ ጓደኛ ደግሞ ከሱ አለ ያለ በቃ ከገባ ሰዓት ጀምሮ እግሬን እየመታ ላስቲክ አምጣ ይለኛል ደስታ አይደለም
የለም ፌስታል ምንድነው እናንተ ሙዚቃ የለም ሲያስተሉ አቦ ፌስታል አስተሉ እና ሰው ላይ ልቀቅልህ መስኮቱ ልክፈትለት ምን መሰለህ በእናትህ አቁመለት ወርዳል ፌስታል ለምን ወርዶ ቦታ ይሰደስ ይሰማ አይደል እንዴ አት ፌስታል የለም ይሄ ምን ቀንጨራ ነው ፌስታል አንተ ወይ ሙዚቃ ገባና ላውርዳ ባይ አንተ ምን ነገር ትፈልገኛለህ እንዴ እኮ ምን ነው አባቴ እሺ በቦታዬ ነው የምወርደው በቦታዬ እንደውም ቤቴ ታደርሰኛለህ እምቢ ካልክ ቤቴ ታደርሰኛለህ አንድ መልካም ተሳፋሪ ገቢና ያለ ልጅ እኛም እንትን አላልን ኃይለኛ ጦርነት ተነሳ ማለት እግዚአብሔር ነው እውነት ለመናገር ያወጣን ጸብ ቢፈጠርና አላስፈላጊ ነገር ቢሆን ያሳዝን ነበር ግን ሰዎች ተረባርበው ምናምን ያዙት ወይ ወራጅ ለምንድን ነው ግን ፌስታል ማሰጡኝ ቆይ ነው የምለው ለምንድን ነው አባ ወርደሽ ተጠቀሚያለሽ እና ለምንድን ነው ወርጅ የምጠቀመው እና ፌስታል ይዘለን ነው ማጥጣው አንተስ ጀመር የበጠበጥከን እኮ ነው እኛ ያጅረን ትወርዳለህ ምንድን ነው ለምንድን ነው የምወርደው ነው ሲጀመር ለምን አታውቁም በጉልበት ነው የምትወርደው እንዴ ጀግናውን እኮ ወንዱን እኮ ወንድ በጣም ሸተተ እና ያያደረ እንደ ሹፌር እኮ ነው አምሮ ተበጥቶ ነው መሄድ ያለበት ይሄ ልጅ ቢጋጭስ ምንድነው ከቀድም ጀመር ታገስነ እኮ አንዴ ክብር አታውቅም እንዴ ስርዓት አታውቅም እንዴ አንተ ነገር አደረገ እንጂ ምንድነው ወይ ነው ሹፌር አንዴ የሰደበው ና በእናትህ ቢጋጭስ ምን ነገር ነው አይደለም ምን ማለት ነገር የለም አንዷም ደግሞ ገብታ እንዴ እንደዚህ በቀላሉ የልጅቷ እንደዚህ በቀላሉ ልክ የገባ ነው ልንበላ ከሻዊት ጋር ተቀጣጣረን እዛው እንገናኝ ተብለን ስንገባ ነፍ የታክሲ ሹፌሮች ናቸው ያሉት እና ገባን ቦታ ተይዞብን ነበር ስለዚህ ያለን ምርጫ መኪና ውስጥ መመለስ ነው እና መኪናችን አዘዝናት ልጅቷን ምን ፈልገው አራት አይነት ምግብ አለ አለችን አራቱንም ማዘዝን ምክንያቱም ለመቅመስ አራቱንም የሌለ ነገር ብለን ማዘዝ ነበረብን ቅቤ ፍርፍር አዘዘሱ አራቱ ምግብ መጣ ለአራት ነው ለሶስት አደቀቀ ቀይወጥ በላይ በላ ቡና ነው ሰፈር ይዘን ይርቅ 105 ብር ያወጣንበት ቀዩ ግን ወደ መሃል ከተማ ስትመጣ የወጣት እንቅስቃሴ ነው የሚበዛው ወጣቶች ደግሞ ያቁናል እና እሷ ፓርት ትንሽ ለመስራት ከበድ ብላ ነበር ወደ ኋላ ስላት ምንድነው ቀስ ብላ ተጠቃም እንዲበላ ምንድነው አውቃ ነው ማንን ምንድነው ገጨሹ ሳታቂ ማንን ልጁን አውቃ ነው ማርያምን የት አለ ጉልበቱ ነው ተኝቷል አውቃ ነው የት አለ ካሳንቺስ ጫፍ ላይ መብራቱን ዞረ መጫፍ ላይ እንትና መገናኛ ነው የምትጭነው ትንሽ ሄድ እንዳልክ አትላስ እንትን ብራስ ምናምን ነው የምትጭነው ስለዚህ ወደዛ ጋር ሄድን ስንሄድ በቃ አይተውን ስለማያውቁ ማለት ሴት ነች የመጣችባቸው ሹፌር አያውቋትም አዲስ እንደሆነች ገብቷቸዋልና ማጨናበሩን ጀመሩ ሰዎች ሊገቡን ፈለጉ በዚህ ማከለ ላይ ዜብራ ላይ የቆመ ሸባክሽ ወደዛ ሂጂ ምናምን አሉኝ ከኔ በፊት ዜብራ ላይ የቆመ መኪና አይቻለሁ እሱን ስላየው ነው ሄደሽ ግቢ ያሉኝ ገባውኝ እኔ ጋር ስደርስ ዜብራ ላይ መቆም የለብሽም ምናምን አሉኝ ከዛ እሺ አልኩኝና የኋላ ማርሽ አስገብቼ የኋላ ማርሽ መሄድ ሲሄድ አረበታሽ ምናምን ተባለ ሲመታኮ መኪና ያስታውቃል ስትገጭ ይታወቅ ጌታ ገጨሽኝ አይደል ያልከው እኮ እንሄዳለን ገባ ያረን አስገባልኝ ገባ አቡሌ ለምን እንዴ ቦጭቂለት ይለኛል እንዴ ቦጭቂ አርቦጭ መቦጭ ከተጎዳ አሳክሟለሁ ገባ አንተ ዝም በል በቃ ሰማይ ቀስበል አንተ ቀስበል አብሮኝ ይሄዳል ገብቶ አብሮኝ ይሄዳል ቆይ ዝም በላችሁ ቀብድ የፈለገ ኧረ በእናትህ ምናምን ተላለሽ እኮ አይደለም ከተወለድኳት ሐኪም ቤት ገብቻለሁ ኧረ በእናትህ ተው ግርግር መኪና ስላልኝ እናሳክሙ ሲሳይ ስላልኝ እሺ አሳክሞሽ እሺ ከተሞች ኧረ ተናደርኩኝ ባካው ማናደዳቸው እኮ ኤርናሙል ጋር በቀኑ በሃይላንድ ጠርሙስ አረቄውን ግጥም አድርጎ ጠጥቶ ሎሚ እየመጠጠ መጀመሪያ መጡ በሰማይ ሁለቱ እንደውም ሶስት ሰው ነው ይጫል ሂሳብ ትማች ሰርጄ ከፍላለሁ ሂሳብ ስጪኛ ሰርጄ ከፍላለሁ አባ Ya,
አባቴ ያራዳሪ የማይችሽ ተው ና አባ እሺ ነው እናንተ ራሱ አይታችሁታል ና አላውቅም እንዴ ነው አንተ አባ በእናትሽ ነይ በእናትህ ና ለጋ 10 ብር ብሰጥ እኮ አፍም ዘጋ ሰው አንተ ና ለጋው ና እዚህ ጋር ና አባ በቃ ና በእናትሽ ና እዚሁ ና እዚህ ጋር ተይ በቃ ያለ ነው በቃ ዝም በል ነኝ ታላችሁ ነው ለሙናት ምን ናችሁ እናንተ ራሱ ደም አውርደው በእናትህ አውርደው ነው አውርደው በዛ አንተና ሰለበላ ወረደረን ረጃብ በእናትህ አማ ሳማ በከፍለው በእናትህ ስብልና እንደ አባውረሽ ሂድ በቃ ቶ ሂድ ፌስታል የለንማ አይ ሰዓት እዚህ ነው ተወርዶ በቃ በዚህ ልቀቁ ከዛ ደው ውረድልን ምናምን እንደውም በነፃ ውረድልን አንተ ፍጹም መጨረሻ ላይ ግብዳውን ሰደበው እሺ አብሽሩ ወንድሜ አብሽሩ ይቅርታ በጣም ይቅርታ በቃ ሌላ ቀን በሚቀጥለው ወር አትሰደብም በቃ አባይ ይመችሽ በቃ ይመችሽ በቃ ነይ አባ ነይ ቆይ ያዝር ቆይ ገብረ ወረፊ ጠጋ አይ እሱ አንተ በእናትህ አባ ነይ በቃ ሰላም ነው ነይ አባ ወደ ጫፍ ነይ ውረጅ አባ ውረጅ በቃ ይረዳል አንሄድም እኛ ተመላሽ ነን ነፍስ ውረጅ ይመችሽ በቃ ጣጣ የለው ይመችሽ አባ ይመችሽ አልወርድም ያለ ነው ወደ ጫፍ አዳረስ ነው ግን በጥፊ ባረቀ ይባላል በመላል ዛማለ ረዳት እንዳትረሳው የኔ መልስ ራስ ቼክ አድርገው እንጂ በተርታ ነው የተቀበልከኝ መቶ ብር ሰጥተዋል ቼክ አድርገው እንደ ቼክ ማድረገው ሌላ 100 ብሮች ይኖረኛል ግን እንደሰጠው ስለማውቅ ነው 100 ብር ከማንም ስላልወሰድኩ እሱም ተወምለው ለዛ ኖ ሰጥቻለሁ 100 ብር እኮ ጭራሽ ገና መግባታችን ነው ከምሳ በኋላ 100 ብር ራሱ አልያዘም 100 ብር ሰጥቻለሁ እንደዚህ ሌላ ሰው 100 ብር እየጠየቀኝ ከሆነ ያዘው እያልኩት እኮ ነው ሰውየው ዝርዝር እስከሚሄድ ማለት ነው ወደ መልስ ውስጠኝ የምኑ መልስ የ100 ብር ደግሞ ፈገግታው ራሱ ደስ አሁን የሰጠው ባለ ዘመን 100 ብር ሲጀምር አንቺ አላየሽም እኮ እሱን አይደለ ከሱ ጋር ተከታተልኩ እናንተ ያያየው ነው ሌላ መስራ ላይ አሁን ቀልዱ ነው ለማንኛውም ነው መልስ ነው ተከታተልሽ ነው ቆይ ካሜራ ይደረሰ የለም ስራ ላይ ነው አሁን ከስራው ጋር የሚያገናኘው ነገር አለ ስላልተዋወቅን ከልጅቷ ጋር ተቀርጿል እንዳትዋርጃ ፋከሪ ስለቀረጻ ብራም በለቀወጣችሁ ልጅቷ ያተቀረጻ አንተ ልትል ትችላለህ ግን አረባክሽ ዋክሽ ሴት ሆነሽ አንቺ እንደ ኤክስፔክት አደረግሽ ጊዜ ግን ከምናጠፋ ለምን አሰጠኝ ወይ ፖሊስ ለምን አሰጠኝ ለምን ትፈታለህ ነው መካሩ ለምን አስፈለገ አንቺ ተፈተሽ የለኝም ብለሽ አልበር ለማት ተፈተሽ አልሰራንም የለኝም ማለት አልሰራንም ማለት የለኝም ብለሽ ተፈተሽ ለምሳሌ ልታለው ገና ብር ነው ተፈተሻል ለፈተሽ ፈታ ማለት አንቺ ቦርሳሽ በጣም ሌቦች ነታችሁ ቴንክ ዩ አንዱ በነገራችን ላይ ያየሁት ነገር ይሄ ማአት ሰዎች ይመጣሉ የተናደደ ደስ ያለው ምናምን ያለ የተለያዩ ማአት ሰዎችና እንትን ነው የምታገኛቸው ሰዎች ብዙ አይነት ሰዎች ነው እነዛን ማስተናገድ አንተ በጣም ከባድ ነው የእውነት ከባድ ነው እዮባ አንድ ሁለቴን ሞክር በቃኝ እንጂ ደካ ነገሩ በጣም ከባድ ነው ግን ስራው ወረ በለው እዮባ አንዱ ለዙር ይቀረናል እንዴት ነው አረ እኔ አልሰራም እውነት ነው ይሁን በጣም ይደከመኝ 100 ብር ይመስለኛል አልሰጠችውም ላልተሰጠውም እና አውጥታ 100 ብር ታሳያለች ያው ተመልካች ካየ ደግሞ 100 ብር ማውጣትን ነው እንጂ ማየው መስጠት አለ መስጠትን አያገናዝብም 100 ሰጣለች
ስለዚህ እጅ ላይ ያለው ብር ይታወቃል እኮ ምን ችግር አለ? ከፍተ ማሳየት ነው ወይ? መቶ ብር ሰጠው ብላማ ነፍሴ 100 ብር ሰጣለች። ኪሱ አለማስተስ አይደለም ኪሱስ ግባና ይው 100 ብር አልተሰጠኝ። ተሳስተሽ እንደም ቦርሳሽ ውስጥ ያለኝን አውቃለሁ እኮ ያለሽ ልታውቂው ትችላለሽ። አንዴ ብቻ ግቢና እስቲ ቼክ አድርጊ። ይኸውልሽ መልስ ልስጥሽ። ስንት ነው መልስሽ? 100 ብር ነው የሰጠው። መንገዱን ታሪፉን አንተ እንደሰራታለህ። ፍሬንድ በእናትህ አልገባም። ያራዳል ትንሽ ነገር የሚያበሳጭ ሰው አለ። ግን ይሄ ትግስት ለነሱ ነው። ምክንያቱም አንድ ነገር ብታደርግ የምታገለግለው አንተ ነህና ተገልጋዩ አንድ ነገር ቢያረግብህ ወተወቃሹ ምን ቢበድልህ ያ ተገልጋይ ቢበድል የፈለገው ነገር ቢያረግ አንተ ይቅርታ ነው የምትለው። ዛሬ ደግሞ ገብቼ እኔ ኢንቮልቭ አድርጌ ሳይው ደግሞ የስራውን ክብደት ስረዳ የኡነት አክብር ያለውኝ የኡነት ስራውን አክብር ያለው እንዙራ አልተመቸኝም። ሙዱ በጣም አስጠላኝ። አንተ ራስህ አይደለም አንተ ራስህ አትመችም። ላቆም ለወርድ ነበር የምፈልገው። በቃ ወጣ ማለት ነው። እሱ ምንድነው የፈለገው? ዘና ማለት ምናምን ነው። ይሄንን ቻሌንጅ እንት ማለት አልፈለግም። እኔ ደግሞ ጧት በቃ ስናዝናናዋለን። የኡነት ሹፌሮች እንደዚህ ሊያረጉም ይችላሉ ሊያረጉም ይችላሉ። ትክክለኛ ስራ የጀመርኩት በየማስበው ደግሞ እኔ ከሰዓት በኋላ ግጭቱ ከተጀመረያች ጭቅጭቅ ከመጣሽ በኋላ ነው። ሰውን ቢኖር መንገደኛ ቢኖር እንዲህ ነው የምትችለው። ስለዚህ ሐሳብ በቃ አሁን ወያላ ነው ራስን እርሳ። ወያላ አሁን በቃ ወያላ ነው ያሬዶ። እሺ ያሽ በቃ እሺ ነፍሴ በቃ በሞራል በምናምን አወጣጣችን ሁሉ በጣም ደስ ይል ነበር። እኔ ሌሊት ድሮ ተው ብቻ ይቀራል አውራ የወጣሁበት ጊዜ ነበር ደስ የሚል በቃ አሁን ልክ የዛሬ ስሜት የተሰማኝ። ግን እየሰራን ስንሄድ ድካሙም የዛም ያህል ለዛውም በቃ ቄሮ ነው ቄሮ እያጫወተ ደስ እያለ ሞራል እየሰጠኝ እየገነባኝ ምናምን ምሰራው ወይ ሌላ ቦታ በቃ ከዚህ አካባቢ ወተን ከሆነ እሰራለሁ። ከዛ ውጪ ግን አይቻልም ማለት የኮንትራት ሰዎች መጡ። ከዛ መጣና እንደዚህ እንድታደሽ ፈልጌ ነበር። ምን ደግሞ ካሜራ ጨረስን ብለን ካሜራ ነቃቅሎ ቁጭ ብሏል። ልጁ መጥቶ ሲያናግረኝ ዝም ብያ ፊሊ እንደመጣ 1500 ብር አልኩት። ሰው ርቀት ምናምን አይም። ከዛ በቃ 1000 ብር እንሰጣችኋለን ወደ እንተም ሄዱ። እንዴ 1000 ብር ተገኝቶ ነው እንዴ? አረጋባ 1000 ብር እኮ የተነጋገርነው የመጨረሻ ይባርከልን ብለን ታዲያ በቃ አራ ወደ ቤታችን በቃ እንደውም ዛሬ ቀን በጣም ፈታ እያሉ ነበር። እስቲ ፈታ አድርገን በእናትህ ካቻ ቢተይዛቸው ፍሬንድ የትኞቹ ውስጥ ላይ ገብቶ እዛ እንደ ሰካራም የሚበጠብጥ አለ። ስልኬ ጠፋብኝ ብሎ በቃ እዛ ጋር ያዙኝ ልቀቁኝ ሲል የነበረ ልጆች አሉ። እነዛ አርቲስቶች ናቸው ወይስ ሪል ተሳፋሪዎች ናቸው? እንግዲህ ያው እስካሁን ድረስ ሚስጥር ነበር። ይፋ ወጣ ካላችሁኝ ያው እኔ ራሴ ነኝ የመደብኳቸው። ሰርፕራይዝ እንግዶቻችን ወደዚህ ነው። ቸብ አድርጉላቸው። ይሄው እዚህ አለ። እግዚአብሔር አውጥቷል። ሞባይል ጠፋብኛ ነው። ሸዊትና ዘሪውን ሞባይል ጠፋብኛ ነው። ይሄው የታለ ሊመቱ ሲሉ አትምቱት። ህግ አለ፣ ህግ ይዳኘው። ለምን ደግሞ ትመቱት አልኩኝ። ለምን ህግ ቦታ ነው ይፈልጋል? እሱ ደግሞ ሌባ ነሽ አንቺ ራስሽ ከሹፌሩ ይባልሽ ሌባ። የሷም ስድብ አይረሳም። ሹፌሮችና ረዳቶች እዚህ ተገኝተዋል። ለነሱ ሞቅ ያለ ጭብጨባ። በተጨማሪም እንግዲህ ይሄንን የነሱን አነዳድ በስክሪን እየተከታተሉ ዳኝነቱን የሰጡን ዳኞች ከዳኞቹ መካከል ያው ሰላምታችሁ በደህና እንድትገቡ ይመኝላችኋል አሰፋ መዝገቡ። እናመሰግናለን። እንዲሁም ደግሞ አንዳንድ ሰርፕራይዞች ይኖራሉ። ከዛ በተጨማሪ ደግሞ ላሸነፈው ቡድን የሚገርም ሽልማት ይሰጣል። ታክሲ ሰራው ብዬ እኔ አልማረርም። ለምን ፕሮግራሙን ከራት አንጀምርም? ሰርፕራይዝ እንግዶቻችን ወደዚህ ነው። ቸብ አድርጉላቸው እስቲ ኑ። ለምሳሌ ተዘራና ማርቆስ ላይ ሳንቲም ተበትኗል። ያጠጋበኛ ይሄው ያጠጋበኛ እዚህ ይገኛል። ያጠጋበኛ የ100 ብር መልስ
የ100 ብር መልስ ካልተቀበልኩ አለው ሸዊትና ዘሪውን ቲጂና ልጅ አሬድ ላይ የ100 ብር መልስ የጠየቃቸው ይኸው እሱም እዚህ ይገኛል። ይኸው ከኋላ የተገጨው ቲጂና ልጅ አሬድ ላይ ከኋላ ገጨሹ ሳታውቂ ማንን ልጁን ይኸው እዚህ አለ። የታሪፍ ጥያቄ ይገረምና ዮብን የጠየቃችሁ ሰካራሙ እሱ ነው አይደል? ይኸው እዚህ አለ። ይኸው እዚህ አለ። እግዚአብሔር አውጥቷል። እግዚአብሔር አውጥቷል። እግዚአብሔር ነው ያወጣው። ሰካራሙ እዚህ አለ። ሰካራሙ እንዴ መስታወት ወለውላለሁ ብሎ ብር የተቀበለ ይገረም። ይኸው እዚህ አለ። እሱ ፈልገው እዚህ አለ። እሱ ወይ ገምሴ ሞባይል ጠፋብኝ አለው። ሸዊትና ዘሪውን ሞባይል ጠፋብኝ አለው። ይሄው የታለ ወይ እንትን ታሪፍ ያለው ማን ነው? ታሪፍ ያለው ስለ ታሪፍ ኖ ወደዚህ ይሄው አንተ ዞር አለመዞር እንጂ እሱን አውቀው ነበር። እኔ መዞር ፈርቼ ነው እንጂ እሱን አውቀው ነበር። አይገርምም? አውቃለሁ ነው አውቀዋለሁ። እሱን ብዞር ኖሮ አውቀው ነበር። መልኩን አውቀዋለሁ። እሺ ቲጂ ቆይ ቲጂ የመሰከረችው ሴተኛዋ ናት የመሰከረችው አንተ ማሳደብ ብቻን ለብር ግር ያልከው ይሄ ልጅ በጣም ጸባዩ ደስ የሚል አሬ እስስቶ ነው ቦይ የሰደበው የቅርሻቱን ለምን ያሰጠዋል? አንተባከብ ባስገባው ጋቢና ነው የምትተፋው ብሎኛል። ያ ነው ተፊውማ ነው ብር ከፋይ ምናምን ያለ የታለ ያው ይሄ ሁሉም ጋር ገብቷል። በነገራችን ላይ ማለት ነው ሰካራሞች እግዚአብሔር ይስጣችሁ። እንዴት ሰክረው የማይሳደቡ ሱፍ አድርጎ ሙልጭ እኛ ሰድቦናል። ተዘራን ሙልጭ አድርጎ የሰደበ ሁለቱም ብቻ ጫን፣ ሌላ የለም። ኤርፖርት ጋር ማለት ወደ ኤርፖርት ብለውን አየር ማረፊያው ጋር ሁለቱ ገቡ። እንደገቡ ሰከንድ ሳይፈጁ መባላት ጀመሩ። እየሄደ ይሄ ወርዳለሁ አለ ተበድሏል፣ ይሄ አግግሏል። ለምን አትለዩም እንደ ሰው እና ዝም ብላችሁ የምትጭኑት ምናምን ሲደነገጥኩ ሲወርድ በእናት ብያለ ለምኜ አስገባሁት እኔ ጋር በእናት ብያ። ልክ እሱ እንደገባ ይሄኛው አለ ወይኔ ፕላስቲክ ምን ሊለቀሉ ውረድ በለት አንቀበልም ማለት እሱ አንቀበልም ውረድ ምንም። ከዛ ይሄኛው ቅርሻታም ነው ዝም ብለህ ጫንከው ምናምን አይደል። መስኮት ከፈትኩለት እንጂ ለሱ ጋቢናህን ወደ ውጭ አውጣልኩትና መስኮት ከፈልኩለት። ይሄ እንግዲህ አሁን እኔ እንደዛ ለምኜ ያስገባው ሰውዬ ቢያንስ ለኔ ይረዳኛል ብዬ ማለት ነው። አንተ ግን ለምንድን ነው ላስቲክ የማትይዘው ይለኝ እሱ ማለት ነው። ይሄኛው ቃን ጉል ያደርጉን ነው ማለት ነው የኔ ግምት ማለት ነው። መጨረሻ ሄዱ እንደሆነ እኛ እኮ ማታ ላስቲክ እንይዛለን አልኩት ሲጨንቀኝ። ቀን ግን ማይሰክራል ብለን ነው ምናምን አልኩት። በቃ እዚህ ጋር እንወርዳለን አሉ። ላጥ ብለው ሄዱ። ሲሄዱ ግን ይሄ አሁን እሱን ይመታዋል ብዬ ነው የምገምተው። ቆምኩ ለማየት አለና ተዋረገውና ሄደ። አየህ ሌቦች ናቸው ማለት ነው። ሰደበኝ ታዲያ እሱ ይሄኛው ልጓጉጠው ማርያምን እንደዚህ ከኋላ አንተ ለምን ካሜራ አለ ለካ እዚህ ጋር ማለት ይሄ ደግሞ አቆምኩሳል እንደዚህ አንተ እኔ እኮ ትልቅ ላይ ለምን ትሰድበኛለህ? ዝም በል እባክህ ምናምን ሲል አንጀቴ ቅድሳ ለካ ካሜራ ምንድን ነው ይሻል ወረዱ። ባለመፋቂያው ና ይሄ ልጅ ሜክሲኮ ጋር እሺ ምንድነው ያደርና ባለመፋቂያው እኔ ሰው ጨቅ አድርጌ ጨኘ ልክ ለወጣ ስል ሳንቲም 10 እና 5 ይዞ መጣ። እጁን ውስጡ ከቶ አባ ዝርዝር አለ ያለ አይ ዝርዝር ይዣለሁ ሳንቲም ስለው የሆነች ትንሽ መፋቂያ ይዟል አፉ ላይ። ከዛ ዘረገፈ። ከዛ ከተዘረገፈ በኋላ አልፈልግም ስለው እንደውም ለቅማ አምጣት ጠቅላለሁ አለ። የያዘው ብር እኮ ብዙ ነው። ያው ሁሉ ሰው ደግሞ በጣም ተጭኖ እያንዳንዱ ለቅማ አምጣት በግሬ እንደዚህ አድርጌ የሆነች አፉ ላይ እንትን ነበር። ቆይ እንዳመታው ቆይ አይ በጣም ኤሊስ እስከ ፍላሚንጎ ድረስ ጭንቅላቴን ከንቶት የምናገረው ሁሉ ጠፍቶ ትሄዳላችሁ እላለሁ። ለውስታሉት በጣም ነው ያናደደኝ እግዚአብሔር በጣም። ስለዚህ በደንብ አድርገህ ሊያስመልሰን ነው አሉ። እሺ ዳር ሊያዝላችሁ ነው። አይ አትይዝም ዳር ፌስታል ስጠን
ፌስታል ከየት ላምጣ? ፌስታል የለም የኔ ጌታ ምናምን ስለው ፌስታል ካላመጣ ሞቼ እገኛለሁ። እሺ ሌላ ቀን ገዝቼ እሰጥሃለሁ በቃ ፌስታል ይፈልጋል። እውነቴን ነው የምልህ። ከዛ የሆነ ሰዓት እኔ ላስመልስ ነው ምናምን ሲል ዳር ያስኩለት አቆምኩለት ማለት ነው። አይ በቃ እንትን ፌስታል ካላመጣ አላስመልስም አይነት ነገር። ከዛ አጠገቤ የተቀመጠው ልጅ ተው እንጂ አትረብሸው ሹፌሩ እንደዚህ አታደርግ ምናምን ብሎ እሰጥ አገባ ተጀመረ ማለት ነው። እንዴት ተወርውሮ እንደወጣ በቃ ለምነን ምናምን ያተረፍነውና በኋላ ግን የሱ ስካር መብረድ ሰው ሲደነግጥ ስካሩ እንዲጠፋል እንዴ እግዚአብሔርን። ኤኒዌይስ በጣም ግን አድንቄያቸዋለሁ። ጨዋ ሰካራም ናቸው። የእውነቴን ነው የምልህ። አለመዞር ቆጨኝ። እሱን አውቀዋለሁኝ። የት ማለት ከዛ ነው እንደዚህ ትወና ምናምን እንትን ይላል ይሰራል አይደል? ትሰራለህ አይደል? አውቀዋለሁ። ስለዚህ እኔ ሰዎች ይለኙኛል ብዬ ስከራከር ድምጼ ምን እንዳይለ ያለ መዞሬ እንጂ በዞር ኖሮ በቃ አልተሸወድኩም ነበር። አውቀዋለሁ እንዴ ችግር አልነበረውም። ኤኒዌይ ግን ቆንጆ ስድብ ነው የሰደበኝ ከጥርሴ እስከ እግር ጅማቴ ማለት ነው። እግዚአብሔርን እውነት እሱ በፍጹም ከፕራንክ ውጪ አይመስልም። ምክንያቱም የተለመደ ነገር ነው መብራት ላይ ማለት ነው። እና የእውነትም ደግሞ የምታውቃቸው አይነት ልጆች ነው ያመጣጡ ማለት ነው። መጣ ማለት ነው። አባዬ መስታወት ያው እንደሚለው ኖርማሊ አልወድም ማለት ሳያስፈቅድህ መኪና ምናምን የሚነካው ነገር መጠየቅ አግባብ ነው፣ ግን መኪናህን በጨርቅ መንካት አግባብ አይደለም ብዬ ነው የማስበው። ምክንያቱም ፌር አይደለም እና እናድዳለሁ፣ አልወድም። ከዛ መጣና ፍራንክ ምናምን ሲለኝ አይ መብራት ላይ ነው ያለሁት ምናምን ተሻግረ ያልኩት ቢሻገር ጥየው ልነዳው ነው። አበረታች አይደለም እውነት ለመናገር። ከዛ ተሻግረህና አልኩት አይ ብትሰጪኝ ደስ ይለኛል። ለምሳ ምን ቢለኝ ጥሩ ነው ለምሳ 20 ብር ብትሰጪኝ ሲለኝ እንዴ አንተ ነህ እንዴ የምትተምነው ጭራሽ አልኩት። እንዴ ተምነህ ትነግረኛለህ እንዴ ነው አለ። አይ እሺ 10 ታረጋዋለህ አለኝ። እሰይ እግዚአብሔር ይስጥህ ጌታ። ቆይ ከዛ አጠገብ ያለችው ሴትዮ ቆንጆ ልጅ ነህ ታምራለህ፣ ለምን ሰርታ አትበላም አለች አይደል? ሰርተ ብላ። ሌባው ይሄ ነው። ሌባው ይሄ ነው። ና ሌባው ና። እሺ ና እዚህ ጋር ሞባይሉ የጠፋበት ጠጋ። አይ አደነጋገጡ የምር ያሳምናል እሱ። እሺ የማ ምንድን ነው ያደረጓችሁ? ስልኬ ምናምን ሲል ዞሬ ሳይው ደነገጥኩ። የእውነት ነው እና አጠገቤ የነበረው እሱ ነው። ስልኩ ሲጠራ እሱ እግር ስር ነው ያለው እና እንዴት ቶሎ አውጥቼ ልስጠው ለሱ። እዛ ጋር ያለው ጨበሬው ልጅ ይዞታል። ስንጥቅ ያለው ነው ይላል አንደኛው። እሱ ከእናንተ ጋር አይደለም አይደለም እሱ ሌላ ሰው የለም። ሶስተኛ ሌላ ሰው ነው። እኔ መጣውታል። መጡት እንዴ? ጸጉሩን ይዞታል። ሌላ ሰው ሊመታው ነበረ። እሺ ሊመቱ ሲሉ አትምቱት፣ ህግ አለ፣ ህግ ይዳኘው። ለምን ደሞ ትመቱት አልኩኝ። እሱ ደግሞ ሌባ ነሽ አንቺ ራስሽ ከሹፌሩ ይባልሽ ሌባ። ቆይ ጣቤት እኔ ግቦታ መሄድ እፈልጋለሁ። ጣቤት እስኪ አንተ በእናትህ በእውነት በጣም ነው የሰደበኝ። በጣም ነው የሚሳደበው። ይሄ ደግሞ ሰጥቶኝ ነው። አትሊስት ሌላ ነገር እንኳን አታወራም እንዴ? ሰጥቶኝ ነው ያዝ ብሎኝ። እንደገና ደግሞ ያስደነግጣል ሲጀምር። ይሄ ደግሞ ስልኩን መጀመሪያ ያዝ ብለህ ለምን ሰጠኝ? እንዲህ አይነት ሌብነት አለ እንዴ? ያዝ ብሎ ነው የሰጠኝ። መኪናው ሰው እንዳይወርድልኝ ፖሊስ ጣቢያ ሲል እሺ ያልኩት እሱን እንሄዳለን ሲል ግን እኮ እኔ ሰጥቻለሁ ከኔ ሰጠኝ አለኝ እሱ ማለት ያው ከሱ ግር ስር አንተ ራሱ እንዴ ዝም ብለህ ትሰጠኛለህ አለኝ እሱ። እንዴ ምንድነው የምትለው እንዲህ ሲል እና እያለቀስኩ ነበር መስጠት የነበረብኝ። ይሄ ድንጋጤው የምር ያሳምን ነበር በጣም። ያረጋጉ ሲትዩ ሌላ መንገደኛ ምንድነው አርዳ አለው ሲያለኝ ሰውዬ ነኝ የምር ነው። አዎ ለምንድን ነው ላፕቶፕ ይዟል ሱት አድርጓል ምናምን የሌባ መኪና ነው። እኔ እንደውም አንዳንዱ ጋር ፈርቼ ሂሳብ አልቀበልም ነበር እየደነገጥኩ ማለት። የሌባ መኪና ነው ሂሳብ ሲቀበል አላየሁትም። የሌባ መኪና ነው አለ። እዛ ጋር ወርደኝና አርዳሃለሁ ሲል እሷ ስሜት አይሆነች ዘናለ ረዛ ምን ታመጣለህ ብላ ዞረች። እስከዛ ሰዓት አልዞረች። ብታግል አንተ በስማም የሱ እንዳለ ሆነ ግብቻ ማለት አታወራውም እንጂ በጣም የሚገርም ነበረ። መጨረሻ ላይ እኮ ሴትዮዋ ባይኖር ራሱ የሚወርድ አይመስልም። ተለምኖ ነው የወረደው። ከእንትን ደግሞ ይሄ ምን ሰዓት እንደሾለከ ሁላ አላውቅም። እኔ እኮ ይዤ ልሄድ ነበር አዙሬ ማለት ነው። ኦኬ ወደ ፖሊስ ጣቢያ አይደለም ልጅ ነህ ለምን እንደዚህ ታደርጋለህ ልለው ማለት ነው። እሱ ከወረደልኝ በኋላ ቢየስ ሾልኮ እንደወረደ ነው አላስታውስም ጭራሽ። እና የሷ ነው። እናመሰግናለን። ነይ አንቺ ቼና አይደለም ሰፖርተር አለኝ መስካሪው ና ወደዚህ ጋር እስኪ ምንድን ነው ያደረጓቸው እነሱ? እኛ ምሳ በልተን ልክ ስንመለስ ዝርዝር ብር ኦልሬዲ ስራ አልጀመርም ገና እጃችን ላይ ያለው ስንት ብር? 40 ብር እጃችን ላይ ያለው ገና እየሰራ ነው። እና የሆነ ሰውዬ ከኋላ 100 ብር ልስጥ ሲለኝ ቆይ ዝርዝር ስላልያዝኩ ስንወርድ አልኩት።
በዚህ ግርግር ማል ብር አለመያዜን እያወቀች እሷ ምን መልስ ስጠኛለች። የምን መልስ? አሁን የሰጠው 100 እና በጣም የምሬ ነው። ሸዊት ያሳዘኳት እናቴ ትሙት አልኳት። እሱ ተረጋጋ ነው አለ። እሱ ሳይ እየመሰከረ ነው እኮ አለ። አንተ ምን ነው ፈጣጠንክ አልኩት። ሰውዬው አይ የሌባ መኪና ቢሆን ነው እንዴ በጣም እየፈጠንክ ነው ምናምን አልኩት። ከዛ መንገድ ላይ ወረደ። እየፈጣጠንክ ትላለህ ከሰረካ ሰርክም ሌባ አገጫም ብሎ እኛ በጣም ማለት እስከ መጨረሻዋ ድረስ ውስጥ ያለውን ሰው ለማሳመን በጣም ጥረት አድርጋለች። የሚገርም አክቲንግ ነበር። አክቲንግ ከሆነ አይቀር በጣም ደስ የሚል አክቲንግ ነው ያለሽ። ቢሽ ነው አይደል? ስቶርጅ ራስ ብር ይዘሽ አይቼሻለሁ አለ። ብር ይዘሽ አይቼሻለሁ ግን የሰጠሽው አይመስልም። አይ እሱ ልጅማ አዳልቷል። ዘርዘርዬ እሱ ማለት ነው አሳይቼው ነው አሳየሁት ለሱ አውቃ እንደዚህ አለች እኮ። ኦኬ መጀመሪያ ግን ስትሰጪ አላየሁሽም ማለት ግን በኋላ ላይ አምኖሻል በደንብ አምኖሻል። እኛን እንዴ ውሃ ደፍታበት ነው የሄደችው። አውቃ ግማሽ ውሃ ከቦርሳው ተደፍታበት ነው የሄደችው። የተደፋብኝ ነው ቾፍ አደረገችው ውስጥ አበርኩ። ከዚህ በኋላ አልሰራም ብዬ በጣም ጎበዝ አጨብጭቡላቸው። መኪና እንኳንስ ሰውን ያህል ነገር ገጭቶ ድንጋይ እንኳን ሲመታ ያስታውቃልና ምንም ሰው እንዳልመታ አውቃለሁ። ግን ተገጨ ምንድነው ማረገው? ግራ ተጋባው ነው ዝም ብዬ ቁጭ አልኩኝ። ከወጣው ሌላ ችግር ልፈጥር ነው። ያሬድ መስል ቲጂ መተሽዋል አላለኝም። ከዛስ ወጣና ምኖ ሲመታ አይደለም የሚያየው ሰዎች ከበት ምናምን ሲላየ ከዛ ቢመታ ነው ብሎ አሰበ እሱና ቲጂ መተሽዋል አለኝ። ከዛስ መቶ ምን ቢል ጥሩ ነው? አረ ቲጂ የታሉ ሰዎች የዚህ ሰዓትማ ቢመጡ አይሻለንም እንዴ አለ። በጣም ደንግጧል ማለት ነውና እኔም ግራ ገባኝ። ከዛ ሰዓት ጀምሮ ዝም አለ። ወያላም ሹፌርም የነበርኩት እኔ ነኝ። ማውራት አልፈለገም፣ ዝም አለ። ያኛው መጣና በመስኮት በኩል መጣና ማለት ነው በቃ ልጁን ገሽተሽዋልና ምናምን በቃ ብር ቦጭቄለት አላለኝም። ከነበርኩበት ድንጋጤ በብስጭት ያነቀለኝ ይሄ ነው። ምን ማለት ነው? ብር ቦጭቄለት አልቦጭቅም። ብር ልጁን አስገባ ሐኪም ቤት ይዤ ሄዳለሁኝ አልኩኝ። አይ መቦጨቅ አለብሽ አልቦጨቅ ተንጣጣለሽ እንዴ ምናምን ብሎ መሳደብ አልጀመረም። አሁን ከዚህ ጋር ሰጣ ገባ ልገባ ነው። ልጁን ነው ማሳከም ያለብኝ ምናምን ብዬ ልጁን አስገቡልኝ። ሐኪም ቤት አልሄድም። እንዴት ነው የምትሄደው? ወጌሻ ገባ። ከዛ የሆነ ልጅ መጣና ቲጂ ብር እንዳሰጪው አለኝ። ብር እኔ ቢሰጠን ብትለኝ አልሰጠውም። እኔ አሳክማለሁ እንጂ ብር አልሰጠውም። ከዛ ገባ ምናምን ስል ታካብጃለሽ ምናምን ብሎ የሆነ ስድብ ሰደበኝ። እኔ ስድብ የመስማት ጊዜ አልነበረኝም የዛ ሰዓት ላይ። ከዛ እሱ እንደውም እንዲገባ አልፈለኩኝ። ምክንያቱም አዋራ እያጨሰ ምናምን መሰለኝ የእውነት ስለመሰለኝ እሱ እንዲገባ አልፈልግም እላለሁ። ማን ስለሆንሽ ነው ምናምን አለና ገባ ማለት ነው። የዚህ ሰዓት ላይ ነው እንትና መጣ ይዴ መጣልኝ ማለት ነው። ከዛ ይዴ ሲመጣ ጊዜ በቃ ቲጂ ተይው እኔ እንትን እለዋለሁ ምናምን አለኝ። አሳክማለሁ እሺ ከወሰድኩት ግን እኔ እንደሚይዘው እንደሚደርግጠኛ ስለሆንኩ ገብቶ ተኝቷል እኮ መሬት እየተሰደበኝ ገብቶ ተኝቷል። ከዛ ይሁን ብቻ ይግባ ብዬ ልወስደው ስል የምወስድ ደግሞ የመንግስት ሐኪም ቤት ነው እያልኩት። ምክንያቱም ለመሰል የግል ሐኪም ቤት ነው ካልኩኝ ብር በቃ ጨምረሽ አምጪ ሊልህ ነው። የመንግስት ከሆነ በመንግስቱ ብር አምጪ ነው የሚልህና ገብቷል። ከዛ እነዚህኞቹ ልክ ይዴ ሲመጣ እሱን በቃ እኔ ያሳክምልሻለሁ ምናምን ሲል ለሱ ሰጠውና ሰው ጫንኩ። በዚህኛው እንትን እያለን እነዚህ ገብተውልሃል ለካ በማለት እሱና እሷ እኔ እንደውም የመሰለችኝ ያችኛው ናት። መልኳን አይታየኝም። ይሄ ስፖኪዮም ለራሳቸው እንዲመች ምናምን ስለነበር በደንብ አላየሁም። ድምጿን በጣም ሰማይ ነበረው። ከዛ 100 ብር መልስ ስጠኝ እንጂ ምናምን ትላለች። ከዛ ከሱ ጋር ዳያሎግ ሲለዋወጡ ሳይ ተቀብላል እንዴ ያሬዱ አልኩት። ታሪ ነበር ስሙ። ተቀብላል እንዴ አልኩት። አረ ምናምን አላለኝም። እኔ መሰለኝ ሲጠቅሰኝ የሆነ ሲቹዌሽን ፈጥሮ ሊያጨቃጨቅ መስሎኛል። ከዛ በቃ እኔም ዝም ብዬ በመሀል እየገባ ምን እንደወሩ አላውቅም ብቻ እያወራ ምናምን ይሄድን። ከዛ እነዚህ እንትን ሲሉ አብሮ እንደገቡ ገባኝ። በፕራንክ ደረጃ ግን አይደለም ለሌብነት የገቡ። ከዛ እሷን ሌባ ማለት አልፈለኩም። ያለው ምርጫ ምንድነው? በቃ ስጣትና ትውረድ ሴት ስለሆነች የእውነት እና ሰጣችኋት። ስንት ብር ነው መልስሽ አልኳት። 97 ብር ከ25 ሳንቲም አላለችኝም። ከዛ ምን አልኳት መሰለ ስለተናደድኩ በቃ 25 ሳንቲም አንተ ለሌላ ሰው መልስ እንሰጣለን 97 ብር እንሰጥሻለን አልናት። ብሬን ከሰጣችሁ ምናምን አለች። ችግር የለም ስጣት በቃ ተሰጣት ይዘው ወረደች።
እኔ ያው ፍራንክ ነበር ኪስ ውስጥ የነበረው ታክሲ እየሰራው ስለነበር መጀመሪያ አሪፍ ነው ሁላችሁም የሰራችሁት ደስ ይላል እና በቃ ትወና ትችላላችሁ እና ያው እኔ የማውቀውን ነው የምናገር አይደለም የሆነ እንደ ሐሳብ ተበል ብዬ ነው እና ጥሩ ነው የሰራችሁት ነገር እንደዚህ ደግሞ እንደሰራችሁት ቀጥሎም ሌላ ነገር አብራችሁ ብትሰሩ ፊልምም ሌላም ነገር አስባችሁ ብትሰሩ ጥሩ አቅም አላችሁ ውጤቱ ደርሶናል በአምስት መልኩ ነው የተሰጠው የመጀመሪያው ከትራፊክ ከመንገድ ስነ ስርዓት አኳያ የትኛው ነው በትክክለኛው ህግን አክብሮ ቆሞ የጫነው ከትራፊክና ከመንገድ ስነ ስርዓት አኳያ የተሰጠ ነጥብ አለ ሁለተኛው ነጥብ ደግሞ ይሄንን የሰጠው ያው ኢንስፔክተር አሰፋ መዝገቡ ነው ከሙያው አኳያ ማለት ነው ሁለተኛው ከአሰራሩ ራሱ የታክሲ ሹፍርናና ከረዳትነት ከአሰራር ጋር በተያያዘ የተሰጠ ነጥብ ነው ይሄንን ደግሞ ነጥብ የሰጠልን ካሳንቺስ ተራ አስከባሪ ሆነው እዮቤ ነው ከንብረት ከማድረግ ጥንቃቄ አኳያ ከባለ ንብረቶችም አንድ ዳኛ ነበር እንደዚሁ ምን ያህል አዝናንቷል ከሚለው የተሰጠ ነጥብ አለ አምስተኛው ደግሞ ካስገኘው ገቢ በአጠቃላይ ተደማምረው ውጤቱ እንግዲህ የሚከተለው ነው 9.65 በማምጣት አንደኛ ትዕግስትና ልጃሬን በነገራችን ላይ የነጥብ አሰጣጡ ከመንገድ ስነ ስርዓት እንትና ማኳያ ኢንስፔክተርም እንትን ይችላል ስርዓት የጠበቀ ነው የረዳቱ ራሱ አይደለ ስርዓት የጠበቀ ነው እሱ ራሱ እንደ ተራ አስከባሪነት እጅግ እያደነቀው ነበረ ስለዚህ ያሸነፈው ቡድን ሽልማቱ የሚሆነው ለሁለቱም አንዳንድ ሙክት በግ ነው አንዳንድ ሙክት በግ ቆንጆ ሙክት በግ ተዘጋጅቷል እንግዲህ እንመስል ነበር ክቡራን ተመልካቾቻችን ፕሮግራማችንን ስለተከታተላችሁ እጅግ አድርገን እናመሰግናለን መልካም በዓል ይሁንላችሁ እናመሰግናለን